የቤት ሰራተኛ ከመሆን የተለየ ምንም አይነት አላማ የሌላት ልጅ ነው ማፍራት የምንፈልገው። ዋቴ ወላሂ ልብስ ከመናስብላቸው ምግብ ከመናስብላቸው በላይ ልጅ ነገ እንዴት አርጌ ነው ማሳድጋት በማንኛው ዕውቀቴ ዛሬ እኔ ላይ ቲክቶክ ላይ ቁጭ ብዬ ቆይቼ ድሜና አቃጥዬ ነገ ወልጄ እንዴት አይነት ልጅ ነው ማሳድገው? ዛሬ ነገር እከሌን ስሰድብ እከሌን ትንስል ባረባባ ሁኔታ መጥፎ ነገሮችን ዝም ብዬ ከማንም ጋር ሳስካካ ቆይቼ ነገ ምን አይነት ልጅ ነው ከኔ የሚፈጠረው? ምን አይነት ልጅ ነው ወልጄ ማሳድገው? አخواتي እስኪ ራሳችን እንቻል። የኛ የቀን ተቀን ልምዳችን እንደ አይነት ከሆነ ነገ ልጆቻችን ጋር ሆነን እኔ ቁጭ ብዬ ፊልምን ቲክቶክ ያየሁኝ አንቺ ቁርአን አጥኔ ይሄማ አይሆን ነገር والله ይሄ መሸዋወድና ልጆች ሌላ ለአምባገነናዊ እንትን እንዲዳርጋቸው የሚያደርግ እንጂ ከአመት ቁርአንን አኑርኩበት ሳላየው አዋራ እየለበሰ አንቺ ቁርአንሽን አጥኔ ዋይ ምንድነው